እግዚአብሔር በነገራችን ላይ ሳይፈትነ ደህና ነገር አይሰጥም። ትልቅ ነገር ሊሰጥ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ላንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች፣ ላንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ላንተ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተሃል። ያዩህ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛው እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ። ያን ሁሉ ዋጋ ከፍለው ተመልሶ ሄዱ። አንተ ጋር ኑሯትና በይ ብለው ጥሩ ነሳ አደራ ብለው ጥሩ ታደርጋለህ። እንደዚህ በዚህ አሁን ገንዘብህ እንኳን አደራ ብለህ መሄድ እኮ በጣም ከባድ ነው። በጣም በደህና ያኖረው ይሆን እንደው ያንን ነገር እያልክ ነው። መኪና ሰጣው እኮ ለአንድ ጓደኛ ቁልፍ ሰጣው፣ አይጋጭብኝ ተጋጭቶ ይሆን እንደው በደህና ያመጣው ተጫጭሮ ይመጣ ይሆን እያልክ ስታስብ ነው። አሁን እንደዛ እንኳን ብለው ያስቡ። ከዚያ በኋላ ይተኛሉ። እንደው ይህን ያክል ያምነዋል። እግዚአብሔር ደግሞ ከዚህ በላይ ያምነዋል። በዚች ሴት ላይ ሾመሃል። ምክንያቱም አንተን ለእሷ ራስ አድርጓል። እሷን ደግሞ ይሄንን ጥበብ ተጠቅሞ እግዚአብሔር አንድ አካል አድርጓችኋል። ይሄ መለኮታዊ ጥበብ ነው። ይሄ መለኮታዊ ጥበብ በአንተ ላይ ይፈጠር ዘንድ በመጀመሪያ ግን ተፈትን ማለፍ አለብህ። በጣም በትልቅ እኔ ዳዊትን ሳስብ የሚገርመኝ እንደሆነ ታውቃለህ፣ የቀባው እግዚአብሔር መቼ እንደሆነ ታውቃለህ? ገና ሳውል እያለ ነው። ግን መንግስት አልሰጠውም። የመጽሐፈ ሳሙኤል ምዕራፍ 16 ስታየው ቀብቶታል። በረኝነት ሳለ ገና በረኝነት ሳለ ቀብቶ፣ ግን ያን ጊዜ መንግስት የሚባል ነገር አልሰጠውም። ለምን? ገና ተፈትኖ እስራኤልን የሚጠብቅ መሆኑ ተፈትኖ አልታየም በተግባር። እግዚአብሔር እኮ ያውቀዋል ፈተናው እንደሚያልፍ፣ ግን በሰው ፊት የሚታይ ፈተና አለ። ከዛ ነው የጎልያድ ጉዳይ ዝም ብሎ የመጣ እንዳይመስልህ። ለዳዊት የተዘጋጀ ለመንግስት የምታፈቃ ፈተና ነው የነበረች ያች ፈተና። ከዛስ ጎልያድ መጣ። መሀል ላይ የጎልያድ ታሪክ ገባ ማለት ነው። ዳዊት ተፈተነና አለፈ። በትክክል እስራኤል እንደሚጠብቅ እስራኤል ማመኑ፣ እግዚአብሔርም አሳይ በደንብ በጋድ። ከዛ እስራኤል ምን አሉ? ዳዊት እልፍ ገደላሉ። አየህ፣ ተማመኑበት ማለት ነው። ሴት ልጅ ልትተማመንበት ትፈልጋለች፣ ጠንካራ መሆንን። እግዚአብሔርም ልክ እንደዛው ለዚያች ለሰጠህ ሴት ምን ያክል ጠንካራ አሳዳሪ መሆን እንደምትችል ማመን ይፈልጋል፣ ማወቅ ይፈልጋል፣ ማረጋገጥ ይፈልጋል። ማወቅ ባትሰራውም ያውቀዋል። እንግዲህ እሱን እግዚአብሔርኛውን እውቀት እንዳለ ያዘው። አሁን አዳም ተፈትኖ ለዚች ሴት ይችን ሴት ለማኖር ብቁ እንደሆነ ሲረጋገጥ ነው እግዚአብሔር ለአዳም የሰጠው ማለት ነው። ከዛ ወደ ምን አመጣት? ወደ አዳም አመጣት ይላል። አንዳንዱ ሰው ገና ወደ ሴት አይቶ ሴት መመኘት ሲጀምር ገና ትምህርቱን እንኳን ሳይጨርስ ማለት ነው፣ ትምህርት ቤት ሆኖ ሴት ያምረዋል። ያ ሰዓት አይደለም። ሴት አስበን የተመኘንበት ጊዜ አይደለም። የጋብቻ ጊዜ፣ የማጨት ጊዜ እሱ አይደለም። እና አንዳንዶቹ እንደውም የትምህርት ቤት ጀምረው እኮ ጓደኛዬ ነው የሚሉ ሰዎች ያጋጥመዋል። ተፈቅዷል ያኔ መተጫጨት። በዚያ ሰዓት ያ ሰው ቢያጭ ማግባት የሚችልበት ዘመን ነው ወይ? ያን ጊዜ የገባውን ቃል አክብሮ ለመኖር ዝግጁ ነው? ይችላል ስትል የሚችልበት ዘመን ላይ አይደለም። እውቀትም ይፈልጋል ማጨት እያልኩ ነው። ገብቶሃል? እውቀትም ይፈልጋል፣ መፈተንንም ይፈልጋል። እሱ ሲሆን ምን ያደርጋል? እግዚአብሔር አምጥቶ እጅ ላይ ነው የሚጥልልህ። እንዴት ነው የምትረዳው? እሱን እንደው እንዲህ ነው የምትረዳው ብዬ ላልገልጽልህ ይችላል። ግን ስሜትህ በራሱ የሚመራህ ነገር አለ። ሐሳብህ በራሱ፣ ፈቃድህ በራሱ፣ ፈቃዷ በራሱ የሚያሳይ ነገር አለ። እሷም ከአንተ ውጭ የማትመርጥ፣ አንተም ከእሷ ውጭ የማትመርጥ ልትሆን ትችላለህ። በትክክል ግን እግዚአብሔር የሰጠኝን እቀበላለሁ የምትል አይነት ሰው መሆን አለብህ አንተ። እንደዛ ካልሆነ ልታውቀው አትችልም። እንደዛ የምታደርግ ከሆነ በእርግጠኝነት እየተረዳህ እየተገለጠልህ ነው የሚወድ ነገሩ ለማለት ነው።